ብዙዎቻችሁ እንደምታውቁት ዲቪ 27 ሊለቀቅ በጣም ጥቂት ቀናት ብቻ ነው የሚቀሩት። ስለዚህ በዚህ ቪዲዮ ዲቪ 27ን ለመሙላት የሚያስፈልጋችሁን ኢንፎርሜሽን እና ምን ማወቅ አለባችሁ ማለትም ስለ አዲሱ ዳይቨርሲቲ ቪዛ 2027 ማወቅ ያለባችሁን ፖይንቶች በዚህ ቪዲዮ የምነግራችሁ ይሆናል ማለት ነው። ሰላም እንዴት ናችሁ? ዌልካም ባክ ቱ ማይ ቻናል። በዛሬ ቪዲዮአችን ላይ ስለ ዳይቨርሲቲ ቪዛ ተወሰኑ ኢንፎርሜሽኖችን የሚሰጣችሁ ይሆናል ማለት ነው። ማወቅ ያለባችሁን ነገር በጠቅላላ ምን አዲስ ነገሮች አሉት የሚለውን በዚህ ቪዲዮ ዝርዝር መረጃውን የምነግራችሁ ይሆናል ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ጠቃሚ የሆኑ ኢንፎርሜሽኖችን ስለማደርስላችሁ ይሄንን ቻናል ሰብስክራይብ እንዲሁም ደግሞ ይሄን ቪዲዮ ላይክ ማድረግ እንዳትረሱ ማለት ወደ ቪዲዮ እናልፋለን። ኦኬ እሺ፣ በመጀመሪያ እንግዲህ ሁላችሁም እንደምታውቁት ዲቪ የሚለቀቀው በየአመቱ በተመሳሳይ ቀን ነው። ቢበዛ አንድ ቀን ወይም ደግሞ ሁለት ቀን ካለፈው አመት ገፋ አድርጎ ቢመጣ ነው። ነገር ግን በተመሳሳይ ሳምንት ወይም ደግሞ በተመሳሳይ ቀን ነው የሚወጣው ማለት ነው። እንግዲህ ብዙዎቻችሁ እንደምታውቁት አምናም እንደሞላችሁት ማለት ነው። ማለትም ዲቪ 26ን ስትሞሉ እንደሞላችሁት እዚህ ጋር እንደምትመለከቱት ዲቪ 2027 የሚለቀቀው እዚህ ጋር እንደምትመለከቱት ኦክቶበር 2025 ላይ ነው ወይም ደግሞ የኦክቶበር የመጀመሪያው ቀናቶች ላይ ዲቪ 2027 ለሁላችሁም ክፍት ይሆናል ማለት ነው። ስለዚህ በዚህ ሰዓት መሙላት ትችላላችሁ ማለት ነው። በተጨማሪም ደግሞ የሚያልቀው በኖቬምበር ወይም ደግሞ ከኦክቶበር ቀጥሎ ባለው ወር የመጀመሪያው ቀናት ወይም ደግሞ ከአንድ ወር በኋላ ነው ዲቪ 2027 የሚያልቀው። ስለዚህ አንድ ወር ሙሉ ለመሙላት ክፍት ጊዜ አላችሁ ማለት ነው። ስለዚህ በእነዚህ ጊዜያት ተጠቅማችሁ ነው ዳይቨርሲቲ ቪዛችሁን የምታመለክቱት ወይም ደግሞ እድሉን የምትሞክሩት ማለት ነው። ስለዚህ ይሄኛውን ቀን በኢትዮጵያ ቀይሬ ከታች ጽፍላችኋለሁ ከስንት እስከ ስንት እንደሆነ ቀጥተኛ ቀኑን ወደ ኢትዮጵያ ቀይሬ ከታች የምጽፍላችሁ ይሆናል ማለት ነው። በተጨማሪም ደግሞ በእነዚህ ክፍት የሆኑ የዲቪ ማመልከቻ ቀናት ዲቪን ለመሙላት የሚያስፈልጋችሁ ነገር ወይም ደግሞ ዲቪን ለማመልከት የሚያስፈልጋችሁ መሰረታዊ ነገር ምንድን ነው? የመጀመሪያው ሁለት ሪኳየርመንቶችን ማሟላት አለባችሁ። እነሱም ምንድን ናቸው? የትምህርት ደረጃ ማለትም ከሃይ ስኩል በላይ ወይም ደግሞ 12ኛ ክፍል የጨረሳችሁ ሰዎች መሆን አለባችሁ ማለት ነው። በተጨማሪም ደግሞ ይሄንን ማሟላት ካልቻላችሁ የሁለት ዓመት የስራ ልምድ ሊኖራችሁ ይገባል ማለት ነው። ስለዚህ የ12ኛ